ቁርንፉድ፣ ነጭ ሽንኩርት፣ ሎሚ ኮፒ ሊንክ ሼር አድርጉ። ለአንድ ሰው ስለሚጠቅሙ ሁሌ የምነቀው ነገር ጠቃሚ ነው። የጠቀመው ይጠቅመዋል፣ አለመጠቀምም ይቻላል። ግን ብዙ ሰው እየተጠቀመ ነው። ሰበቡን ማድረስ አለብን። እኛም ስሩና ተጠቀሙት። በቤታችሁ ውስጥ እንደዚህ ሰርታችሁ ብዙ ነገር መጠቀም ትችላላችሁ። በተለይ ለኢንፌክሽን፣ ማንኛውም ኢንፌክሽን ያለባችሁ ወንዶችም ሴቶችም ጠቃሚ ነው ይህ ቪዲዮ። ከአሁን በፊት ብዙ ቪዲዮ ሰርቻለሁ ለማህፀን ኢንፌክሽን ብዬ። ማህፀን ኢንፌክሽን ብዙዎቻችሁ ጠይቁኛላችሁ። ገብታችሁ ቪዲዮ እዩ። ብዙ የሰራሁት አለ፣ ታተርፉበታላችሁ። ከሰለቻችሁ ደግሞ ይሄንን እንግዲህ ስሩት። ደግሜው ነው። ይሄንን ቪዲዮ ጠቃሚ ነው። እስከ መጨረሻ ያዩት። ቁርንፉድ 5 ፍሬን ያደረኩት፣ ነጭ ሽንኩርት 7 ፍሬን ያደረኩት። የማህፀን ኢንፌክሽን ላለባችሁ እህቶቼ ይሄንን በተከታታይ ተጠቀሙት። እሺ፣ ለወንዶችም ለሴቶች ማንኛውም ኢንፌክሽን ላለባችሁ፣ ሆዳችሁን ለሚነፋችሁ፣ ሆዳችሁን ለሚያማችሁ፣ ለስኳር፣ ለአጥንት፣ ለብዙ ነገር ጠቃሚ ነው። ስሩና ተጠቀሙ። ግማሽ ሎሚ 2 ቦታ ቆርጬው ነው ያደረኩት ማለት ነው። በዚህ አጋጣሚ ሴቶቼ ማህፀን ኢንፌክሽን የሌለብን የለም፣ የሌለባችሁ የለም። እኔ በምሰራው ግን ተጠቅሞ ብዙ ሰው ድኗል። እኔም እንደዛው። እናንተም እስቲ ይሄንን ነገር ሞክሩት። ያንንም ቪዲዮት ይሄንን እዩት። ጽዳት፣ ንጽህና ያስፈልገናል። ፓንቶቻችን ሽታ ባለው ማጠብ የለብንም። ሽታ ያለው ነገር አታስነኩ ወደ ማጸናችሁ። ገላችሁ እንኳን ታጥባችሁ ወደ ማጸናችሁ አታስነኩ። ሽታ ያለው ነገር ለኢንፌክሽን መጥፎ ነው። ንጽህና ደግሞ ወሳኝ ነው። ንጽህናችሁን አስተካክሉ። ሽታ ባለው ነገር ምንም ነገር አትጠቀሙ። ብዙ እህቶቻችን እንደዛ የምታደርጉት ፓንታችሁን በ15 ቀን በሙቅ ውሃ እጠቡት። ማጠብ አለባችሁ። ሽታ ባለው ሳሙና ፓንቶቻችሁን አትጠቡ። ንጽህና ወሳኝ ነው። ማህፀን ኢንፌክሽን የሚያማችሁ እህቶች በብዙ ነገር ቢመጣም እሱ ደግሞ ወሳኝ ነገር ነው እና ይህንን አስተካክሉ። ገብታችሁ ደግሞ የሰራሁትን ቪዲዮ በመታጠብ የሰራሁት አለ፣ በሚጠጣ የሰራሁት አለ። ይህንን ደግሞ ስሩና እንግዲህ ሞክሩት። እዛ ቪዲዮ መሄድ ስለማትችሉ ማለት ነው፣ ስለሚሰለቻችሁ። ይህንን ከደንኩት እንግዲህ ጨማምሬ ከ1 ሰዓት በኋላ ነው እንደዚህ የቀላቀልኩት። እንግዲህ ከ1 ሰዓት በኋላ እንዲሆኑልኛል። ለ7 ቀን በተከታታይ እንጠጣዋለን ማለት ነው። ከጨመርን በኋላ 10 ደቂቃ 15 ደቂቃ እናማስለዋለን። ከርነን እስከ 1 ሰዓት እንተዋዋለን። ከ1 ሰዓት በኋላ በባዶ ሆዳችን መጠጣት። አሳድራችሁ መጠጣት ትችላላችሁ። አሳድራችሁ መጠጣት ትችላላችሁ። ሁሌ ጧት እስከ 7 ቀን ወዲያውኑም ሰርታችሁ እስከ 1 ሰዓት አቆይታችሁ መጠጣት ትችላላችሁ። ምርጫው የእናንተ ነው። አጠቃቀሙን ግን በደንብ አይታችሁ ከተጠቀማችሁ መፍትሄ ታገኙበታላችሁ። ኮፒ ሊንክ ሼር አድርጉ። ኮሜንት አስቀምጦልኝ። ሁሌ የምለቀው ነገር ጠቃሚ ነው። ቪዲዮ እዩ፣ ገብታችሁ ማየት ትችላላችሁ። ፌስቡክ ላይም ቲክቶክ ላይም ይጠቅማችኋል። የሚጠቅም ነገር ሁሌ የምለቃለሁኝ። ስሩና ተጠቀሙ። ለብዙ ነገር